የዓለም ፍጻሜ ተቃርቧል በማለት ሺዎችን ቀስቅሶ ቀኑ ሲደርስ ትንብቱ ተራዝሟል ሲል የገለጸው ጋናዊ የሰሞኑ ማህበራዊ ሚዲያ መነጋገሪያ አጀንዳ ሆኖ ቆይቷል። ራሱን ነብይ ነኝ ብሎ የሚጠራው ጋናዊ ኤቦኖ ምድር በፈረንጆቹ ከታህሳስ 25 ጀምሮ በከባድ ጎርፍ ትጥለቀለቃለች። እናም ፈጣሪ ሰዎችን ከሚያጠፋውና 3 ዓመት ከሚቆየው ጎርፍ እንዲድኑ መርከብ እንዲሰራ እንዳዘዘው ተናግሮ ነበር። ይህም ማለቱን ተከትሎ በርካታ ተከታዮች ንብረታቸውን በመሸጥ ለእሱ ገንዘብ በመስጠት የመርከብ አገልግሎት ለማግኘት ወደሱ አምርተዋል። ኤቦ በመጽሐፍ ቅዱስ ከምናውቀው የኖህ ዘመን ጋር ተመሳሳይነት ያለው ነገር ይፈጠራል ብሎ የተነበየ ሲሆን የሰራው ግን 10 መርከቦችን ነው። የ30 ዓመቱ ኤቦ መርከቦቹን ሲሰራ ቪዲዮ እየቀረጸ በማህበራዊ ሚዲያ ያጋራ የነበረ ሲሆን በፈረንጆቹ ከገና ዕለት ጀምሮ ለተከታታይ 3 ዓመታት ዝናብ ያለማቋረጥ ይዘንባል ብሎ ነበር። ነገር ግን ምንም አልተፈጠረም። ኤቦ የመርከብ ፕሮጀክቱን እንዲያስፋፋ ፈጣሪ ተጨማሪ ጊዜ እንደሰጠውና ትንብቱ እንደተራዘመ ገልጿል። ትንብቱ ለመቼ እንደተራዘመ ያልገለጸው ኤቦ ተከታዮቹ በሰጡት ገንዘብ $100,000 መርሴዲስ መኪና ገዝቷል ሲል የጋና መገናኛ ብዙሃን ዘግቧል። ነገር ግን ይህ ምድር ለ3 ዓመታት በሚዘንብ ዝናብና በጎርፍ ልትጠፋ ነው የሚል የሐሰት ትንቢት በማሰራጨት መርከብ በመስራት የሚዲያዎችን ትኩረት ስቦ የነበረው ኤቦኖ የተባለው ጋናዊ ፖሊስ ቁጥጥር ስር መዋሉ ተገልጿል። የጋና ፖሊስ ግለሰቡን በቁጥጥር ስር ያዋለው ከሳይበር ጋር የተገናኙ ወንጀሎችን ለመከላከል በሚደረገው ጥረት ግለሰቡ ህብረተሰቡን በማሸበርና በማስጨነቅ ወንጀል ተጠርጥሮ መሆኑን አስታውቋል። ከትንቢት ጀርባ ያለው ማጭበርበር ኤቦኖ ባለፉት ሳምንታት ባሰራጨው መረጃ የጥፋት ውሃ ማስጠንቀቂያ በምድር ላይ ለ3 ተከታታይ ዓመታት ዝናብ እንደሚዘንብና ዓለም በጎርፍ እንደምትጠፋ ተናግሮ ነበር። የመዳኛ መርከብ ሰዎች ከዚህ ጥፋት እንዲተርፉ እሱ የሰራው መርከብ ውስጥ መግባት እንዳለባቸው በመግለጽ ቅስቀሳ ሲያደርግ ቆይቷል። የገንዘብ ማጭበርበር ግለሰቡ ይህንን አጋጣሚ በመጠቀም ከበርካታ ሰዎች ከፍተኛ መጠን ያለውን ገንዘብ መሰብሰብ ችሏል። ፖሊስ ግለሰቡ በማህበራዊ ሚዲያ በመጠቀም የፈጠረው ድንጋጤ ለህዝብ ሰላምና ደህንነት ስጋት መሆኑን በመጥቀስ ምርመራው ተጠናቆ ለፍርድ እንደሚቀርብም አስታውቋል።